Hello everyone, this is Now Time. ዛሬ የምንገኘው በሙሉ ቸኮሌት ነው። የቸኮሌት አፍቃሪዎች በሙሉ ይህን ቪዲዮ እስከ መጨረሻው ተከታተሉ። የአልኮል ቸኮሌት ሲባል ያው ብዙ ሰው የሚያሰክር ይመስለዋል፣ ግን አያሰክርም። ቸኮሌት ቤትነት ደረጃ ኢምፖርት በሚደረጉ ቸኮሌቶች ላይክ በሌላ ቸኮሌቶች አይደለም፣ ኢምፖርት በሚደረጉ ቸኮሌት ቤቶች በኢትዮጵያው የመጀመሪያው የቸኮሌት ቤት እኛ ነው። Hello everyone, this is Now Time. ዛሬ የምንገኘው በሙሉ ቸኮሌት ነው። የቸኮሌት አፍቃሪዎች በሙሉ ይህን ቪዲዮ እስከ መጨረሻው ተከታተሉት። እሺ፣ ሰላም ነው? እንዴት ነህ? ከማን ጋር እንገኛለን? ፍቅር እባላለሁ። እሺ፣ እንኳን ደህና መጣሽ። እሺ ፍቅር፣ ሰላም ነው? ዛሬ የት ነው የምንገኘው? ዛሬ የምንገኘው የሙሉ ቸኮሌት ሶስተኛ ብራንች የሆነው ሰሚት 72 ጌታስ ሪል ስቴት ታች ግራውንድ ላይ የሚገኘው ሶስተኛ ብራንቻችን ነው የሚገኘው። በጣም ጥሩ። እዚህ እንድንመጣ ስለፈቀዳችሁ በጣም እናመሰግናለን። እሺ ሶ ወደዚህ ቢዝነስ ከመጣ ሙሉ ቸኮሌት ስንት ጊዜያት ተቆጥረዋል? ኦልሞስት አሁን ስድስተኛ ዓመት ተቆጥሯል። 6 ዓመት። በጣም ጥሩ። ስለዚህ ዛሬ ምንድነው የምናደርገው? ዞር ዞር እያለን የምታቀርቧቸውን ቸኮሌቶች ሪቪው እናደርጋለን ማለት ነው፣ እናያቸዋለን። ከምን እንጀምር? ብዙ አይነት ቸኮሌቶች አሉ እንደምናያቸው። እንደ ቸኮሌት ቤት ብዙ አይነት የቸኮሌት ቫራይቲዎች የሚገኙበት ቤት ነው። ግን ከሊንት መጀመር እንችላለን። ሊንት የዚህ ቤት 85% የሚሆኑ ቸኮሌቶች እንግዲህ ሊንት ናቸው። የምናመጣቸው ከጀርመን ነው። ሊንት ያው የስዊዝ ምርት ነው። ምሳሌ ከነዚህ ስንጀምር እነዚህ ቸኮሌቶች የጊፍት ቸኮሌቶች ናቸው። ላይክ ኖርማሊ ገዝተን የምንበላው ሳይሆን እንደዛ ማድረግ እንችላለን፣ ግን ለጊፍት ይሄ እንደምታዩት ልብ ቅርጽ ነው። ሊንዶር ነው። ምንድነው ለምሳሌ ለቫላንታይን፣ ለነዚህ ለአኒቨርሰሪ እና ደግሞ ማለት ያው ለነዚህ ለስፔሻል ኦኬዥኖች የሚሆኑ ቾኮሌቶች ናቸው። በልብ ቅርጽ ነው። ፉል ኦፍ ሃርትን ያሳያልና በጣም ደስ ይላል። ይሄኛውን ለቫለንታይን ስጦታ መስጠት የሚፈልጉ ሰዎች ካሉ እዚህ መተው ሾፕ ማድረግ ይችላሉ። ከሌላ ብራንድ አንጻር ምን አሉ? በእርግጥ አብዛኞቹ ሰው የሚያውቀውም አለ የማያውቀውም አለ አይደለ? ሞር የማይታወቁት ላይ ብዙ ሰው እንደነገርኩሽም ሊንድትን አያውቀውም። ያው የተወሰነ ሰው ነው የሚያውቀው። ግን ስዊዝ በቸኮሌት በጣም ትልቅ ሀገር ስለሆነች እነዚህ ቶሪኖ የሚባሉ ቸኮሌቶች በጣም ሌግዠሪ ናቸው። እዚህ ጋር የምታያቸው ማለት ነው። ይሄኛው ዳርክ ቸኮሌቱ ነው። ይሄኛው ደግሞ ሚልክ ቸኮሌቱ ነው ማለት ነው። ስለዚህ ሙሉ ቸኮሌት ላይ የተለያዩ አይነት ቸኮሌቶች አሉ ማለት ከፍሌቨር አንጻርም ከአይነትም አንጻር ማለት ነው። ስለዚህ ምን ቸኮሌቶች ጀነራሊ ምን አይነት ቸኮሌቶች አሉ? ላይክ ይሄ ዋይት ዳርክ እንደምንለው አይነት ቸኮሌቶች፣ ከዛ ደግሞ በፐርሰንትም የምናውቃቸው አሉ። ስለሱ ትንሽ ብትነግረን። ዳርክ ቸኮሌቶች አሉ፣ ዋይት ቸኮሌቶች አሉ። ዳርክ ቸኮሌት ላይ እኛ ጋር ለየት የሚያደርገው ምንድነው? ብዙ ዳርክ ቸኮሌቶች አሉ፣ ግን የሊንድት ዳርክ ቸኮሌት እኛ ቤት ከ50% እስከ 100% ያ ማለት ፐርሰንታቸው እያደገ በሄደ ቁጥር የስኳር መጠናቸውም እየቀነሰ ይሄዳልና ሞር ይሄ ደግሞ ሄልዚ ስለሆነ ለጤና ስለሆነ ብዙ ሰው ይፈልገዋል። የማግኒዥየምም ሶርስ ነው ይባላል እና ሱሱ ፓርት አለ። ሞር ከ50% እስከ 70% ለምሳሌ እዚህ ጋር በሌላ ብራንድ በራጉሳ በ60% አለ። ይሄኛውም የስዊዝ ቸኮሌት ነው። 60% ዳርክ ቸኮሌት ነው። እዚህ ጋር ደግሞ ራሱ ሊንት ሆኖ 52% ካካኦ። እነዚህን የመሳሰሉ ለጤና ጠቃሚ የሚሆኑ ስላሉ በጣም ጥሩ ነው። ሌሎች ደግሞ በበዓላት ለምሳሌ ክሪስመስ ሊሆን ይችላል፣ ኢስተር ሊሆን ይችላል፣ ኒው ይር ላይ ሊሆን ይችላል አትሮ የሚገዙ ማለት ለእያንዳንዱ አይደለ? ለገና የሚገዙ ቸኮሌቶች ሊሆን ይችላል። በየበዓላቱ እነሱን ብናይ ደስ ይለኛል። ኦኬ ሞር እንደውም ለክሪስማስ ብዙ ጊዜ እነዚህ የአድቬንት ካሌንደር ቸኮሌቶች ተመራጭ ናቸው።
ኦኬ ምንድነው ይሄ ቸኮሌት ለየት የሚያደርገው ሲዝናል ነው። ለክሪስማስ የሚወጣ ቸኮሌት ነው። እዚህ ጋር ቁጥሮች አሉ፣ የተለያዩ ቁጥሮች አሉ። ሰው እንደ ጌምም ነገር ነው። እዚህ ጋር ለምሳሌ 4 ቁጥር አለ። ልክ 4 ቁጥርን ስንከፍተው ባዶ ሊሆን ይችላል። እንደገና ደግሞ እዚህ ጋር 8 አለ። 8ን ስንከፍተው ቸኮሌት እናገኛለን ማለት ነው። እና ገመተን ነው የምንከፍተው። ቸኮሌት ካገኘን እድለኞች ነን ምናምን ነው። ይሄ ትልቅ የክሪስማስ ጊፍት ቸኮሌት አንዱ ይሄ ነው። በጣም ደስ ይላል። ስለዚህ ስፔሲፊክሊ የክሪስማስ ወይ ደግሞ ለኢስተር የራሳቸው የሆኑ የቸኮሌት ባሮች እንዳሉ አይተናል። አንደኛውም የጊፍት ቸኮሌት ደግሞ እና ዋነኛውም ይሄኛው ነው። እንደምታዩት ግሬስ አለው። ትልቅ ቸኮሌት ነው። 500 ግራም ነው። የሊንት ቸኮሌት ነው። ቸኮሌቶቹ እነዚህ ሌግዠሪ የሆኑ ፕራላይኖች ናቸው። በጣም በከስተመሮቻችን ዘንድ በጣም ተወዳጅነት ያገኙ ቸኮሌቶች ናቸው። እሺ ሌላም ደግሞ እንደዚህ በዓላት ሲሆኑ በጣም አዘውትረው ከሚወጡ ቸኮሌቶች አንደኛው ይሄኛው ነው። ይሄ ለየት የሚያደርገው ብዙ ነው። 78 ፍሬ ነው የሚይዘው 1 ኪሎ ነው እና ይሄ ሚክስዱ ነው። 4 አይነት ይዟል። ዳርክ ቸኮሌት አለው ውስጡ በ60%፣ ዋይት ቸኮሌት፣ ሃዘልነስ እና ሚልክ ቸኮሌት፣ እነዚህ አራቱን አንድ ላይ ሚክስ የሆኑ ቸኮሌቶችን የያዘ ነው እና 78 ፍሬ ነው። አንድ ከስተመር እንደውም አለኝ ኔትፍሊክስ ኤል እያየሁ ካልሆነ አልበላም ይለኛል እና በጣም አሪፍ ነው። እንደምታዩት ፓኬጂንጉ እንደዚህ ነው። ላያያዝ ይመቻል። ይሄ በሚክስዱ ነው። በዋይቱ እና በሚልክ ቸኮሌቱ አለ። አይ ቲንክ ዋይት ቸኮሌቱ አልቆ ነው። በቀዩ በሚልክ ቸኮሌቱ ብቻ ደግሞ በዚህ ያለ። ስለ እናውራ። እኔ ድሮ በማስታወቂያ የምናውቃቸው ቸኮሌቶች ናቸው። በጣም ሌግዠሪየስ ተብለው የሚሸጡ ቸኮሌቶች ናቸው። እንዴት ነው እናንተ ጋር ያለው ሪቪው ምንድን ነው የሚመስለው? እኛ ጋር ደስ የሚለው ፌሬሮ ብዙ ጊዜ ከተለመደው ውጭ ይሄኛው ፌሬሮ ሁሉም ሰው ያውቀዋል እንዳልሽውም እንጂ በማስታወቂያም እና ይሄኛው 48 የሚይዘው ነው። እንደዚህ ለጊፍት ከሚወጡት አንደኛውን ቸኮሌት ይሄኛው ነው እና ይሄ ባር ቸኮሌት 90 ግራሙ በዳርክ ቸኮሌት፣ በዋይት ቸኮሌት እና በብራውን ቸኮሌት ነው ያለው። ይሄ አልተለመደም። ፌሬሮን በባር ቸኮሌት አልተለመደም እስካሁንና ለየት ያለ ቸኮሌት ነው። እዚህ ሙሉ ቸኮሌት ግን ይገኛል ነው? አዎ፣ እና ቸኮሌት ቤት ይገኛል። ፌሬሮ ብቻ አይደለም፣ ራፋይሎ የሚባለውንም አይ ቲንክ ታውቁታላችሁ። ራፋይሎ ነጭ ካርቶን ያላት ትናንሽዬ ቸኮሌቶች ናቸው፣ ልክ እንደ ፌሬሮ ማለት ነው። እሱም ደግሞ በባር ቸኮሌቱ በ90 ግራም እኛ ጋር ይገኛል። እሺ፣ በጣም እናመሰግናለን። ሌላው አንድ መጠየቅ የምንፈልገው ነገር ምንድነው ቸኮሌትና ኤጅ ፕሪፈረንስ አለው ወይ የሚለውን ነው። አብዛኛው የሚጠቀሙት የሆነ ስፔሻል የሆነ ለእነሱ የሚመች ቸኮሌት አለ፣ እንዲሁም ደግሞ አደልት የሚጠቀሙት አለ እና እናንተ ሰዎች ሲገዙ ፕሮዳክታቸውን ሲገዙ እንደዚህ አይነት ነገር ኖቲስ አድርጋችኋል ወይ? አዎ በደንብ ሞር ፎከስ የምናደርገው እንደውም እዚህ ቤት ህፃናት ሲመጣም አዋቂ ሲመጣም ሁሉም ሰው አይን አዋጅ ነው የሚሆንበት። ያየውን ነው ብድግ የሚያደርገው። ግን ምንድነው አልኮል ቸኮሌቶችም ስላሉን ተቀላቅሎ ስለሆነ የሚሸጠው ለእርጉዞች፣ ለህፃናት ያን አልኮል ቸኮሌት ሪኮሜንድ አናደርግም እና እሱንም አንሸጥም እና ለህፃናቶች ከሚልክ ቸኮሌት እንደገና እነ ኪንደር እነ ኪት ካት እነዛን ቸኮሌቶች ይጠቀማሉ። ትላልቅ ሰዎች ደግሞ እድሜያቸው ገፋ ያለ አንዳንድ ጤና እክልም ያለባቸው ሰዎች ዳርክ ቸኮሌቶችን ያዘወትራሉ እና ለእነሱ አሁን አልኮል ቸኮሌትን እንትን አለን ኮመንድ አናደርግም። ለህፃናትም እንደዛው ነው። ለህፃናቶች ሞር ይሄኛው እነዚህ ኪንደር ቸኮሌቶች እንዳዩት ገና ይወዱታል። ኪንደር ጆይ የሚባል የእንቁላል ቅርጽ ያለው ደግሞ አለ። እሱን እንዳዩት ነው በቃ እየሮጡ መጥተው እሱን ነው የሚያነሱት እና እንደዛ አለ። ለትላልቅ ሰዎች ደግሞ ቅድም በፐርሰንት የነገርኳችሁ ዳርክ ቸኮሌት
እነዚህ አይነት ቸኮሌቶች ናቸው። ቸኮሌት ሲባል ያው ብዙ ሰው የሚያሰክር ይመስለዋል፣ ግን አያሰክርም። በተወሰነ መልኩ ያው ትንሽ አለው እና ለየት የሚያደርገው አልኮል ቸኮሌትን ወይ ደግሞ አዲስ ነገርን ኤክስፔሪንስ ከማድረግ አንጻር ነው። ለምሳሌ አልኮልን ብቻውን ማንኛውም ሰው ተጠቅሞት ያውቃል ምናምንና ከቸኮሌት ጋር ግን ብዙ አልተለመደም እና ለቸኮሌት አፍቃሪ የሆነ አዲስ ኤክስፔሪንስ ነው። እንደ ፍሌቨር ነው እና በቃ አዲስ ኤክስፔሪንስ ነው ቸኮሌትን ከአልኮል ጋር ምናምንና በጣም ቆንጆ ነገር ነው ቴስት የምታደርጉት። ይሄኛው እንደዚህ የምታዩት በፕራላይን መልኮች ናቸው። በባር ቸኮሌቶች ደግሞ አሉት ራሱ አልኮሉ ነው። ላሳያችሁ። እነዚህ በባር ቸኮሌት የምናገኘው የሊንት አልኮል ቸኮሌት ነው፣ በተለያየ ፍሌቨር ማለት ነው። ይሄ ስቶር ለምን ሙሉ ቸኮሌት ተባለ? ከዛ ደግሞ ሙሉ ቸኮሌትን ዩኒክ የሚያደርገው ነገር ምንድን ነው? ቆንጆ ጥያቄ ነው። ሙሉ የተባለበት ምክንያት ሙሉ የእናታችን ስም ነው እና አሁን እንደ አጋጣሚ አሁን በህይወት የለችም እና እሷን ለማሰብ ያክል በስሟ የተደረገ ነገር ነው እና ሙሉ የእናታችን ስም ነው። ሙሉ ቸኮሌት እንደ ስሙ በቃ ሙሉ ቸኮሌት ነው። እዚህ መተሽ የምታጫቸው የቸኮሌት አይነት የለም። ይሄ አንደኛውን ተመራጭ ያደርገናል፣ ስፔሻል ያደርገናል። ኢትዮጵያ ውስጥ ካሉ ቸኮሌት ቤቶች ስፔሻል የሚያደርገን አንዱ ይሄ ነው። እዚህ መተሽ የምታጩ ቸኮሌት የለም። ምናልባት ሌላ ቦታ ቸኮሌትን ከሌላ ነገር ጋር ምናምን ነው። እዚህ ግን መተሽ ቸኮሌት ቤት ብቻ ስለሆነ የምታጩው የቸኮሌት አይነት አይኖርም። አንደኛው ልዩ የሚያደርገው ነገር ይሄ ነው። ሁለተኛ ደግሞ በቸኮሌት ቤትነት ደረጃ ኢምፖርት በሚደረጉ ቸኮሌቶች ላይክ በሌላ ቸኮሌቶች አይደለም፣ ኢምፖርት በሚደረጉ ቸኮሌት ቤቶች በኢትዮጵያው የመጀመሪያው የቸኮሌት ቤት የኛ ቤት ነው። ብዛት ቸኮሌቶችን ላይክ ቸኮሌትን ኢምፖርት በማድረግ ሳይሆን ብዛት ቸኮሌቶችን እንደ ቸኮሌት ቤት ከፍቶ በኢምፖርት ደረጃ በቸኮሌት ቤት ብቻ የኛ ቤት ብቻ ነው። ይሄኛው ደግሞ የሊንዶር 150 ግራም ቸኮሌት ነው። ብራውን እና ዋይት ቸኮሌት ነው። በጣም በባር ቸኮሌትነት ደረጃ ቤት ውስጥ በጣም ከሚጠየቅ ቸኮሌት አንደኛው ይሄ ነው ማለት ነው። ይሄኛው 150 ግራም ነው። ራሱ ሊንድቱ ደግሞ በ300 ግራም አለ። እሱም ደግሞ ይሄኛው ነው። እንደምታየው ረጅም ነው። በልተሹ አያልቅም። ፒውር ቸኮሌት ነው ራሱን ይቻላል። ይሄ ደግሞ የሚልካ ቸኮሌት ነው። ሚልካ በኦሪዮ እና ደግሞ በተለያዩ በስትሮበሪ በተለያዩ ፍሌቨሮች አሉት። ይሄኛው 300 ግራም ነው። በ100 ግራም አለ። ፕላስ ደግሞ ራሱ ሚልካ በ190 ግራም በመካከለኛ ሳይዝ አለ ማለት ነው። ሁሉም ሰው በሚፈልገው ግራም መጠን መውሰድ ይችላል ማለት ነው። ሌላው ያው ሜርሲ ነው። ሜርሲ ልክ እንደ ጊፍት ለማንኛውም ሰው ለጊፍት የሚሆን ቆንጆ ቸኮሌት ነው። እዚህ ጋር የምታዩት ብላክ እና ዋይቱ ነው። በተለያዩ ፍሌቨሮች አሉት። ይሄን ይመስላል። አንድ ጥያቄ ልጨምር። ከዲማንድ አንጻር ሰው በቃ ማለት በፐርሰንት የምታስቀምጡት የትኛውን ቸኮሌት ፕሪፈር ያደርጋል? ማለት ጀስት እንትኑ ሊንዶር ነው። አዎ፣ በተለይ ደግሞ ይሄኛው ቤት በደንብ እየታወቀበት ከመጣውም አንዱ እንትን ሊንዶር ነው። አብዛኛው ከስተመሮቻችን መተው የሚወስዱት ሊንዶር ነው። ይሄኛውም ሊንድት እንደዛው። እነዚህ የቺፕስ ቅርጽ ያላቸው ሌክዠሪ የሊንት ቸኮሌቶች ናቸው። እዚህ ቤት መተሽ መታቸው የሊንድት አይነት ቸኮሌት አይኖርም። ይሄ ኑቴላ ነው። ኑቴላ እኛ ጋር የሚገኘው በተለያዩ ግራም ነው። ለጊዜው በ1 ኪሎ ነው ያለው። ጠዋት ያው ልጆች ቁርስ እየተቀባ ምናምን ጊዜ ሰዓት አይፈጅም። መክሰስ ሰዓት ላይም ኤኒታይም መበላት የሚችል ቸኮሌት ነው። ኑቴላም በብዛት እኛ ሱቅ ይገኛል ማለት ነው። በጣም እናመሰግናለን። በመጨረሻ ከስተመሮች ወይ ደግሞ ሌሎች ቸኮሌቶችን መግዛት የሚፈልጉ ሰዎች ሙሉ ቸኮሌትን የት ያገኙት?
አመሰግናለሁ። ሙሉ ቸኮሌት እንደነገርኳችሁ 4 ብራንች አለው። የመጀመሪያው ብራንች 5 ኪሎ ቅድስተ ማርያም ነው። እሱ አሁን ከጥቂት ጊዜ በፊት በኮሪደር ስለፈረሰ መልሰን ወደዛ መግባታችን ስለማይቀር የመጀመሪያው ብራንች እዛ አካባቢ ነው። ሁለተኛ ቦሌ ከሳሮ ማሪያ ሆቴል ፊት ለፊት ቦስ በርገር ያለበት ሁለተኛ ፎቅ ላይ እንገኛለን። ቁጥር 3 ደግሞ ይሄ አሁን ያለንበት ሰሚት 72 ከኖክ ፊት ለፊት ጌታስ ሪል ስቴት ታች ግራውንድ ላይ እንገኛለን ማለት ነው። ቁጥር 4 ደግሞ ቦሌ ቡልቡላ 93 ማዞሪያ ትራፊክ መብራቱ ፊት ለፊት ቅዱስ ቡጃየሁ ህንፃ አንደኛ ፎቅ ላይ እንገኛለን። እሺ፣ በጣም እናመሰግናለን። ስለመጣችሁ እናመሰግናለን።